subscribe to ማበጠሪያ ይኸው ፈረንጅ አማርኛ ይችላል። ብራችሁ አልቆጫችሁ? አንደኛ ነገር ሱሪ ተቀደደ፣ ሁለተኛው ነገር ግርግር ምናምን በቃ አዛ ነው። ምንም አይሆን ነገር ማለት ነው። በአዲስ ኢነርጂ የተወሰነ ወርክአውት አድርገን ወደ ፕሮግራማችን እንሄዳለን። አሁን 1 ሰዓት ከ17 ነው የሚለው 2 ሰዓት ሲል እንጨርሳለን ብዬ አስባለሁ። ይሄኛውን እዚህ ጋር ዲጋፑን ማለት ነው 100 ፑል አፕ ዲጋፕ ደግሞ ሰራለሁ 200 ዲጋፕ፣ እሱን ደግሞ 20 10 ጊዜ ሰራለሁ ማለት ነው። ስለዚህ ቀለል አድርጌ 2 ሰዓት ሲል እንጨርሳለሁ ይሄን ወርክአውት ብዬ አስባለሁ። ስለዚህ ቶሎ ሰራ አድርገን ወደ ጉዳያችን እንሄዳለን ማለት ነው። ወርክአውቱን ከመጀመራችን በፊት የትኛውንም ወርክአውት ከመስራታችን በፊት የተወሰነ ሰውነታችን ማሟሟቅ ይጠብቅብናል። ሰውነታችን መጋል አለበት። ካልጋለ ጉዳት ያጋጥመናል። ስለዚህ ያ ጉዳት እንዳያጋጥመን የተወሰነ ሰውነታችንን እናፍታታለን 1-5 ደቂቃ። ያውን 10 ግታችን ላይ ይላሉ ማለት ነው። ከዛ በፊት ስለ ፋይቱ ማስበው ነገር ላውራችሁ። ፋይቱን ያሸንፋል ብዬ ማስበው ጆኒ ባለፈው ቪዲዮም ላይ ተናግሬያለሁ። ጆኒም ብዬ 5000 ብር አስይዣለሁ እና የሁለቱ እኔ ቻሌንጅ ጀምሬያለሁ። የሁለቱ ፋይት አሸናፊ ሴዶ ማሻን አርትን መቅደም አለበት ብዬ ሴዶ ማለት ነው። እኔ ቲክቶክ ላይ አየዋለሁ። ብዙዎቻችን እንደምናየው ነው የለሱ ያለን አመለካከት፣ ግን ጂኒስ ሰው ነው። ፕላትፎርሙ የሚፈልገውን ነገር ያውቃል፣ ያን ነገር አድርጓል። ግን እኔ ሪንግ ውስጥ ማየት ፈልጋለሁ። እንደሚያወራው ጎበዝ ነው ወይ? ሰዎች ወርክአውት ቀላል ነው ብላችሁ እያሰባችሁ ከሆነ ተሳስታችኋል። እንዴት እንደሚከብድ አልገባችሁ። እንዴት እንደሚከብድ የምታውቁት ማለት ነው ይህን ነገር ሞክራችሁ የምታውቁት ናቸው። ቸርስ ስፖርት ለምንሰራ ሰዎች ድጋሚ እስኪ ቸርስ። አሁን ደግሞ አለው ይሄ ነገር ወደ ኋላ ሳይጥለኝ በፊት የሆነ ነገር ማድረግ አለብኝ እና እንደዚህ አይነት የስፖርት ማቴሪያል የምትፈልጉ ሰዎች ገቢ ኢትዮጵያ ያላችሁ ሰዎች የትኛውም ክፍለ ከተማ እናደርሳለን። እንደዚህ አይነት የስፖርት እቃዎችን እየሰራን ማለት ነው። አሁን ፋይቱ የት እንደሚደረግ ምናምን አላውቅም። ዜናውን አልሰማሁም ገና። ከዚህ በኋላ አጣርቼ ምናምን ነው እዛ ቦታ ላይ ሊሄድ የሚችለው እና አሁን ላይ አሪፍ ሰዎችን አገኛለሁ ብዬ አስባለሁ። ያው ብዙ እድል አይኖርም፣ ግን በማገኘው እድል የሆነ የቲክታክ ቪዲዮ ምናምን ለመስራት ሀሳብ አለኝ እና የቲክታክ አካውንቴን ከታች አስቀምጥላችኋለሁ። እሱንም ተከተሉት። አዳዲስ ነገሮችን እዛ ላይ የሚለቅ ይሆናል። ተያይዘን ማለት ነው ከፍ እንላለን። የኢትዮጵያን የዩቲዩብ እና የቲክቶክ ደረጃ 1-2 ስቴፕ ወደ ላይ ምንሰቅል ሰው ነኝ። ኢንሻአላህ ከአላህ ጋር ከእናንተ ገዛ ጋር እናደርገዋለን ይሄን ነገር ደግሞ እና አሁን ልብሳችንን እንቀያይራለን፣ ሻወር እንወስዳለን፣ ቁርስ በልተን ወደ ቦታው እንሄዳለን። ይህ አቋም ከ10 ስንት ይገባዋል ብላችሁ ታስባላችሁ? ለማንኛውም እንደምታዩኝ ለባብሼ ጨርሻለሁ። እያንዳንዱን ነገር ማሳያችሁ ይሆናል። ሌስኮ ወደ አዲስ አበባ ሆሎሮቼ አሁን ፒያሳ ገብቻለሁ። አዲስ ነገር አለ ደግሞ ፕሮፌሽናል ሆነናል ማለት ነው። ይህ ማይክ በጣም ውድ ነው። ይሄን ማይክ ለማምጣት ነበር በጊዜ የወጣሁት ሩም ይዣለሁ። ስለዚህ ከዚህ በኋላ ያለው ነገር በደንብ ለማሳየት እሞክራለሁ እና ሰዓቱ ግን ስንት ሰዓት እንደሆነም አላውቅም። በጣም ሰፉና እያጠቃኝ ነው። እኔ ብሎግ ሰሪ ሰው እኮ ማለት ነው ከሀገሩ ሳይነሳ በፊት ነበር ነገሮችን አጣርተው ምናምን የሚለው። እኔ ገና እዚህ መጥቼ ስንት ሰዓት ነው ፕሮግራሙ፣ የት ነው ፕሮግራሙ ላለው ግን አድዋ ሙዚየም መሆኑን አውቃለሁ እና ሩሜን ደግሞ ሳላሳያችሁ ምንም ለክፉ አሰጠን። እዚህ ጋር የምታዩት አልጋ ነው። ሌላ ምን ነገር የለውም። እዚህ መታጠቢያ ክላስ ምናምን ብቻ ለክፉ አይሰጥም ነው የምላችሁ። አሁን ያረፍኩበት አልጋ 800 ነው፣ ግን ይገባዋል አይገቡም አላውቅም። አሁን ማለት ነው ሰዓቱ 10 ሰዓት ተኩል ነውና አሁን ነው ይሄን ነገር ስፈልግ ያገኘሁት። ያለ ያለው ጌች ስሙት። የነገው የኤምኤምኤ ቦክስ እና ሞይታይ ውድድር የመጀመሪያው ፋይት 12 ሰዓት ይጀምራል። 11 ሰዓት መገኘታችሁ እንዳትረሱላችሁም። የመጀመሪያው ፋይት 12 ሰዓት ነው የሚጀምረው። 11 ሰዓት መገኘት አለብን እዛ። ሻበላውኛለሁ። አሁን ለባብሽ ጨራርሻለሁ። ዳይ ወደ ፕሮግራሙ ሌትስ ጎ። ይኸው ልክ እንደተለመደው ማይኬን አዘጋጅቼ ማይኬን ረስቼ ወጣሁ። ሁሌ ደግሞ ስቸኩል ነው የሆነ ነገር የምረሳው። አቦ ዕቃ ረሳሁኝ እዛ። ትደውይልኛለሽ? እዚሁ አቅራቢያ ደግሞ 3ኛ ፎቅ ነው። አቦ ዕቃ ረስቼ ወጣሁ። 303 ነኝ። ቆይ አንተ ምን ነው ሀሳብህ? እሺ እኔ ምን ላድርግልህ? የኔ ችግር ነው ይውላ። ያዛ የሆነ ካሜራማን እሱ ነው አሁን ይውላ ችግር እየፈጠረ ያለው። አቦ ሌላ ምን ረሳሁኝ? ምን መያዝ ያስፈልገኛል? እና እንደ አዲስ ሰሚ ራይድ ነሽ? ራይድ የት ነው ማለት ነው? ራይድ ፍለጋ ቆይ እንደዚህ ነው እንደሚደው እኔ እኮ አላውቀውም። አባ ራይድ የት ነው የማገኘው? አድዋ ሙዚየም። ፋይቱን ሰምተሻል?
አሁን አድዋ ሙዚየም ደርሰናል። ማን እንዴት አባቱ ነው የሚያምረው! አንቺ ውጭ ሀገር ነው የሁሉ ከተማ ነው አለ። አሁን ማለት ነው ስልኬን ከፍ ካረኩት ብዙ ሰው አይኑስ ገባለ። ለዛ ነው ዝቃር ይገኛል። አረ እንዴት አባቱ ነው የሚያምረው! ወይኔ ብዙ ፌመስ ሰዎችን እያየሁ ነው። ምን እሺ ነው ይሁላ ሰው እንደዚህ ላሳያችሁ። ነፍሰው ነው። ስሚ ብራዘር፣ ትኬት የቱ ጋር ነው የሚታየው? እዛ አልጀመረም ፕሮግራሙ አልጀመረም። ደስ የሚለው ፓርት ሩብ ደቂቃ ይቀራል። ምን እሺ ነው ግርግር ፍተሻ ነው። ትኬት ሰው እየገባ ነው። ምን እየጠበቀን እንደሆነ አላውቅም፣ ግን በር ላይ ነው ያሉት። ምን እየጠበቀን ነው? ቆይ እነሱ በሌላ በር እየገቡ ነው እና በር ላይ ቆመን ብቻ እየጠበቅን ነው። 11 ሰዓት በጣም ብዙ ሰው ነው ያለው። ላሳያችሁ ለሰው በር ላይ ቆመ እየጠበቀ ነው። እኛም እንጠብቃለን። እንግዲህ ምንም አዲስ ነገር የለም። ለምን እንደሆነ ባይገባኝም ብቻ ወደዛ የመሩ ነው። እንደ ፈረንጅ አማርኛ ትችላላችሁ? ማበጠሪያ ቲዩብን ሰብስክራይብ አድርጉ። ማበጠሪያ ታውቃለህ? ማበጠሪያ ፀጉር ማበጠሪያ subscribe to ማበጠሪያ ይኸው ፈረንጅ አማርኛ ይችላል። ትንሽ አለ። ያው ጎበዝ ብራዘር አስገረመሽኛል። እስኪ አንቺም የሆነ ነገር በይ። ትችላለህ? አማርኛ ምንም? ማበጠሪያ ሞክር። ማበጠሪያ ታውቃለህ? እንደዚህ ማበጠሪያ። እሺ ማበጠሪያ ቲዩብ ሰብስክራይብ አድርጉልኝ። ሞክር ዩቲዩብ ቻናል። Follow him, he's a good person and like and subscribe. በቃ ግን ገርማችኛል። እዚህ ጋር ፈረንጅ አማርኛ ይችላል። አንቺ ግን አሁን እኔ ውጭ ሀገር ብሄር ማለት ነው እንደዚህ ነው እንትን የሚሉኝ በጣም የተገረምኩት። በቃ እያባረሩ ነው። እኔ ዝም ብዬ ባልመጣ ይሻለኝ ነበር። 11 ሰዓት ተገኙ ተብሎ እንዴት ነው እንደዚህ ወገቤን ይዤ ነው የቆምኩት። ይሄ ሁሉ ሰው ወገቡን ይዟል። እኔ ፋይት ይብልጥ አጓጓኝ። ስንት ነው ቲሸርት? ማን ወድ ነው 2000 ነው። ይሄ አይው እንደዚህ ብሎ ማለት በነፃ እንዲሰጠኝ በነፃ አስተኛ። አዎ ማን ወድ ነው 2000 እንጂ ገዛች ነበር። ምንድነው ቆይ የምትሰሪው? ካሜራማን ነሽ? ሀብታም ሰው እንገዛሻለን። አረ ቢዝነስ። እስኪ ቆይ የሆነ አዳዲስ ነገር እኔ እኮ አሁን በሩን እየጠበኩኝ ነው። ይሄ ሁሉ መግሏላት የደረሰብኝ። አረ እዚህ ጋር ወይኔ ምን አይነት ቫይብ ነው ያለው! አረ እኔ እንደ ክፍለ ሀገር ውሃው ስር ካልተነሳው ነው የምለው። ወይኔ እንዴት አባቱ ነው የሚያምረው! ይሄን እይታ እስከ ዛሬ አለማየቴ። መሀል የሁሉ ሰው አይ ፈገግ። ማን ያሸንፋል? የጫካው ንጉስ ንቃት። እኔ ጆኒ ብዬ ትወራረዳላችሁ? አዎ 1 ሚሊዮን ጆን ዳንኤል ነህ? ጆን ዳንኤል ራሱ አሁን እየፈለኩ እኔ አሁን ማለት ነው በጣም እየተገረምኩበት ያለው ነገር አዲስ አበባ በጣም ታምሮ እንዴ! አድዋ ጊፍት ሾፕ አዚማ ማየት አለበት። ማየት ይቻላል። ስለዚህ ጊፍት ሾፑን በደንብ እናየዋለን። ለወንድ ምናምን አለ እንዴ? እዚህ ጋር የጥለት ነው መሰለኝ የሚባሉት የባህል ልብሶች። ቆይ እንደዚህ ላሳያችሁ እስኪ። ጥቁሩ አሁን ሂሳብ ስንት ይሆናል? ቢያንስ ውድ እማ እነዚህ ቆይ ልዩነት ሂሳብ ስንት ናቸው እነዚህ? 5 የውጭ ዜጋ መስየሽ እና ጥለቶቹ እስኪ ዋው! እቺ ነገር በጣም ታምሩ። አረ ያዋበዱ ናቸው እዚህ ያሉት ነገሮች፣ ግን በደንብ እያሳዩዋቸው አይደለም። ፋይቱን ረሳሁት እኮ። ፋይቱ መች ነው ጀምሯል አላውቅም። እኔ እንደዚህ አይነት ነገር ይኖራል ብዬ መች አሰብኩ ኢትዮጵያ ውስጥ። በለው ብርሌ መጠጫ ምናምን፣ እዚህ ጋር መስቀሎች ምናምን አሉ። በለው ይሄ ምን ነው? ይሄ ምንድን ያጠላ ነው? ያረቄ መጠጫ የሆነ ነገሮች የሆነ ነገር ነው። እዚህ ጋር ማአት ነገሮችን እያየን ነው። ማአት ነገሮች በለው። አረ እኔ ኢትዮጵያ ውስጥ ሆኜ እንደዚህ አይነት ነገር አረ ምን ነው? ይሄ ድሮ ቤት ነበረ። እዚህ ጋር ሀገር ጸልይ አለ። በለው እዚህ ጋር በእጅ የተሰሩ ነገሮች ናቸው መሰለኝ። ይሄ የእጅ አምባር
ይሄን እኮ ድሮ እነዚህን ሳንቲሞች በየመንገዱ ነበር የምናገኛቸው። አሁን ተሰብስበው እዚህ አሉ። እዚህ ጋር ደግሞ የሀገር ሰዎች አሉ፣ በእጅ የተሰሩ ሰዎች። ይሄን ሁሉ የት ነው የምታገኙት? አድዋ ሙዚየም ስትመጡ ብቻ ነው። እዚህ ጋር የሆነ ሸበላ ሰው ያለ የዚህም ሰው መሆኑን የምታውቁት በቃ በየፎቶ እንደዚህ ስል ነው። ይሄ ነገር ተፈቀደ መሰለኝ ወደ ፕሮግራማችን ሰልፍ ነው እንደዚህ። ስለዚህ ከዚህ ነው የምንጀምረው እስከ ዛኛው ድረስ። ስሚ አባ ኑ እስኪ ኑ። እዚህ ጋር የምታዩቸው እንዳለ ልጆቼ ናቸው። አባታችን ነው አይገርማችሁ። እናታችን ነብሷን ይማረውና አත ሚስቴን አትገለጥ። ምን ልታዩ ነው የመጣችሁት? እኛ ንቃተልና እንደሚያሸንፍ አስበን የመጣነው። ንቃተሊ እንዳለ ንቃተሊና ደገፈኝ። እስኪ አንዴ ንቃተሊና ቆይ አንዴ ቆይ 1 2 3 ንቃተሊና ትላላችሁ። 1 2 3 ያሸንፋል። አይ በቃ ልጆቼ በሉ በቃ ፒስ። ዳዲዬ ቻው። ዳዲ ሰላም በለኝ። ቻው ዳዲ። አይ በያ እንዳለ ልጆቼ ናቸው። ቻው በቃ ረፍ ማይባል ነገር በእንዴ በሰው ነፍስ አንተ ንቃተሊና እነዚህን ሁሉ ልጆች አስረግዞ ነው ብሬን በመክፈሌ በጣም ነው እየተጸጸኩ ያለሁት። እዚህ ጋር እንዳለ እዚህ ጋር የምታዩት እንዳለ ብሩ ቁጭቶታል። እዚህ ጋር ብሩ ያልቆጨው አለ። ብራችሁ አልቆጫችሁም? እንዳለ እዚህ ጋር የተቆጨ ህዝብ ነው ያለው ከኔ ጨምረ እንዳለ ብራችን ቁጭቶናል ነው የምላችሁ። መጉላላ ሰው በዚህ ልክ ይጉላላል። ልጆችን ሰብስብ ንቃተል ወንድሜ በደህና ሰዓት ቲክቶክ ጀምር ያለ በዛ አንደኛ እዚህ ጋር ተጉላላለህ ማለት ነው። በህይወቴ ልክ እንደዚህ ተጉላልቼ ማቅጥሉ ይመስለኛል። ማን ረበለው ሰው ከፍሎ እንደዚህ ይጉላላል። በስተመጨረሻ ውስጥ እየገባው ነው። ኧረ በጣም የሚያስጠላ ነገር ነው። ቢስሚላህ ሌትስ ጎ። ኧረ ይሄ ብጥብጥ መስሎ ነው ያበቃው እንጂ እኔ ከፋይቱ በላይ ይሄን ማየት ይችላል። እኔ አሁን ወጣለሁ። ትኬቴን ነው ሸጠው። አሁን የሚቀጥታ ማለት ነው ወደ መጣሁበት መውጣት ነው ፈልገው። እኔ እንደውም ትኬት የሚገዛኝ ሰው ካገኘው አሁን እስኪ ውጪ በትክክልና ሸጠዋለሁ። ላገኘው በቃ ብር ይክሰር እንጂ የፈለገ አይነት ፋይት አይሆንም። አላይ አሁን በቃ እየወጣሁ ነው ወደ ውጭ። ብርዱ ራሱ አቀዘቀዘኝ ነው። አንደኛ ነገር ሱሪ ተቀደደ፣ ሁለተኛው ነገር ግርግሩ ምናምን በቃ አዛ ነው። ምንም አይሆን ነገር ነው። ዝም ብለን የለፋ ነው። በጣም የሚያሳዝን ሁኔታ ነው የተፈጠረው። እንዴት አደራችሁ ክቡራትና ክቡራን ተመልካቾቻችን? ዛሬ ከእለቱ 3 ሰዓት ሆኗል ከትናንቱ ፕሮግራም በኋላ። ይኸው አሁን ገና ነው የምነሳው። አሁን ገና መነሳቴ ነው። አሁንም ሸገር ነው ያለነው። ከትናንቱ አዛ የሆነ ፕሮግራም በኋላ ዛሬ የተወሰነ ነገር እናወራለን ስለ ትናንቱ ፕሮግራም። በህይወቴ ማለት ነው እንደ ትናንቱ አዛ የሆነ ፕሮግራም አጋጥሞኝ ሁላ ያውቅ። የሰው ብዛት መግሏላቱ ምናምን እዛ ሄዶ ማለት አንድ ደስተኛ ሆኖ የመጣ ሰው ያለ አይመስለኝም። ሁሉንም ሰዎች ስጠይቃቸው ሰው ብሩን ከፍሎ እንደዚህ ግሏላል። እሺ የኛስ ኖርማል ነው። 4000 ብር ነው ከፍል ነው ኖርማል ለመታደም ማለት ነው። 25000 ብር ቪአይፒ ነው ቪቪፒአይፒ አላቅም ብቻ እንደዛ ተብሎ አሉ። እንደዛ ከፍለው እነሱም ከኛ እኩል ነው ተግሏሉት ማለት በቃ ደስተኛ ሆኖ የሄዱ ሰዎች ቢኖሩ ታከሮች ምናምን ነበሩ እነ ቢኪ። የተረዳሁት ነገር ምን ያህል አስፈላጊ እንደሆነ ነው። ታዋቂነት እና ሰዎች ቲክታክ ጀምሩ፣ ዩቲዩብ ጀምሩ፣ የሆነ ነገር ብቻ ጀምሩ እና ማታ እንዳልኳችሁ ፕሮግራሙን ሳልጨረስ ነው የወጣሁት በቃ። እና የኔ ካሜራማን አዛ አርጎኝ አብረን ነበር እንሄዳለን የተባባልነው። እሱ በሌላ ጉዳይ ምን እንዳዘገየው አላውቅም። እሱን ስጠብቅ ውስጥም አልገባውም ነበረ። የሁለት ሰው ትኬት 8000 ብር አንድ ላይ አንድ ትኬት ነው። ሁለት ሰው ነው አብሮ የሚገባበት። ከዛ እሱ ደግሞ በጣም አቆየኝ፣ አልመጣም። እዛ ውስጥ ጠብቀው ነበር። መግባት ትችል ነበር። እኔ በጊዜ የፊት ለፊት መግባት ትችል ነበር። እሱን ስጠብቀው አልመጣም። በቃ ውጭ ያለው ነገር በደንብ ቀርጬ የላቸዋለሁ። የውስጡን ባላቅም ምን አይነት እንደሆነ። ውጭው ግን በጣም ነበር የሚያስጠላው። በጣም ነው የሚያስጠላው። እንዲህ እኔ ይመስለኛል ማለት ነው ውጪ ዩኤፍሲ ፕሮፌሽናል ውድድሩ አለ። እሱ ላይ
በጣም አነጋጋሪ የነበረው ፋይት የካቢብና የኮነር ማግሪገር ፊልሚያ ነበር። የሁለቱ አነጋጋሪ የነበረው ማለት ነው። በዩኤፍሲ ታሪክ በጣም ብዙ እይታ ያገኘው ፊልሚያ እሱ ነው እና እሱ ፊልሚያ ራሱ እንደዚህ የተካበደለት አይመስለኝም እንደ ዛሬው እንደ ትናንት እንደነበረው። በጣም ነበረ በጣም ሰው በጣም ጠብቆት ነበረ። በጣም ብዙ ሰው ነበረ። በሺዎች የሚቆጠሩ ሰዎች ነበሩ አዳራሹ ውስጥ። በጣም አዳራሹ ትንሽ ነው፣ ሰዎቹ በጣም ጠፍ ናቸው። እንዴት አድርገው ያ ሁሉ ሰው ሊያስተናግዱ እንዳሰቡም አላውቅም። እንዴት እንደዚህ እኮ መሆን የለበትም። መጀመሪያ ነበር እዛ በር ላይ ያለ ትኬትን አሳይተ ነበር መግባት የነበረበት። ሰዎቹ ትኬትም ያልያዙ ሰዎች ግቢ ውስጥ ገብተው በቃ ልክ በሯ የቺ ትንሽ ጠባብ በራለች 3-4 በሮች ልክ እዛ ጋር ስገባ ነው ትኬት እያሳየ የምትገባውና እንደዛ መሆን የለበትም። እንደዛ ግፊያ ነው የሚሆነው። እዛ ግማሹ ሰው ትኬት አልያዘም ምናምን፣ ግማሹ ሰው ለመስረቅ ነው የመጣው። እንዴት እንዳለቀ አላውቅም። አሁን ውጤቱንም አላወኩም። ማን አሸንፎ ይሁን ማን ተሸንፎ ይሁን አላውቅም። አየዋለሁ አሁን ውጤቱን ማየው ይሆናል። ፋይቱ ይጀምራል የተባለው 11 ሰዓት ተገኙ። 12 ሰዓት ፋይቱ ይጀምራል ተብሎ ነበር። 2 ሰዓት ድረስ አልተጀመረም ነበር። በጣም የሚገርም ነገር ነበረ። እንደዚህ የተንዛዛ ፕሮግራም አይቼ አላውቅም እኔ በህይወቴ። ግን ይሄ ነገር መስተካከል አለበት። ከዚህ በኋላ እነዚህ ነገሮች የሚቀጥሉ ከሆነ ከመጀመሪያ ፋይት በጣም መማር አለባቸው አስተናጋጆቹ። ነጌች በጣም መማር አለባቸው እና ፒሳይ